ሰላም ሰዎች እንግዲህ ዛሬ መንገድ ላይ ካታረጊዋለሽ ከዚህ በፊት ያለው ቆይ ግን ፍሳሩን ቆይ ማን እንደጸጥበሉ ነው ወደዛው አታጭም ማለት አንዴ ልገባ ነው እንደሚሰጥ ሰላም ሰዎች እንግዲህ ዛሬ መንገድ ላይ ያገኛቸውን ሰዎች ጠቅላላ እውቀት ነው የምጠይቀው ማለት ነውና አብዛኞቻችሁ ሰብስክራይብ አታርጉ ሰብስክራይብ እያደረጋችሁ ዘፈናልሽ ግን ምን ዘፈን ይመችሻል እኔ ድምጼ አባረኛ ዘፈን እኮ ዘፈን እኔ ዘፍንልሻለሁ ትጨፍራለሽ ምን አይነት ዘፈን ዘናጡ አቆሙልሽ ነው ዘናጡ አይኔ ማውርቱ ዘናጡ እኔ ልፋለላችሁ ዘናጡ ጎጃይ ዘናጡ አይደለም እንትን ታውቂያለሽ ጎጃ እስኪ እኔ ቆንጆ እናት አባጥሎሽ እንትና አማርኛ ስለማለት ዝም ብዬ በቃ ፈላው እኔ ከካሜራ ጀርባ ያለች ከዛ ተወጣ ነው እኔ ልዝፈን አንቺ አይተው እኔ ፈላው ስላንተ ደግሞ ከኔ ተከተክ እስከሴኔ ቆንጆ እስከሴኔ አላ በየል ጀምርልሽ እስከሴኔ ቆንጆ እስከሴኔ አቃፍታታል ይሄ በቃ በሉት ትቆርጫለሽ ግን ይሄን ሁላ ተቀርጿል እስክሴኔ ቆንጆ እስክሴኔ አበባ እናት አባት በት እስምና ሬዲ ስቴዲ ጎ አሁን ጀምሮ ሙሉ እየተቀረጸ ነው እና ጋይስ ስለዚህ እኔ ዘፈን ዘፍንላታለሁ እሷ ትጨፍራለች ማለት ነው ምርጥ ጨፋሪ ናት እያስባለሁ እኔ ተቆርጣለሽ ዝም እሺ አሁን ትጨፍርልናለች 1 2 3 ፐላው ጸጥበሉሽ አለ ደግሞ እንደዚህ እኮ ዘፈን ዘፍንላለች ከሚለው ጀምር ሽክሽካት ቢያንቺ ዘፈኑን ጀምሪ እሺ አሁን እኔ ዘፍንላታለሁ እሷ ትጨፍራለች ፐላው እንደገና አንቺ ፐላው አትይምሽ አይ ነበር ተፈታሽ ዝምብላ እዛ ጋር እንደዚህ አንቺ ፐላው አትይምሽ መጨፈር ብቻ ነው እኔ ነኝ ዘፍነው እንግዲህ ሰዎች ዘፍንላታለሁ እሷ ትጨፍራለች እስቲ ጠጥበይ እሺ ጋይስ እኔ ዘፍንላታለሁ እሷ ትጨፍራለች ማለት ነው ጀምሪ እስቲ ፐላው ከኬጃን ጀምሬ አንደኛ አስወጣኔ አንተ ጉራ ድምጽ ምታስገባው አንደኛ አስወጣኔ እስቲ እንደገና ጮኸሽ ወደዛ ያው ግን ስላገኘሽ ደስ ብለኛል እስቲ ታላንት አለሽ ስለማረገው ለፋታ ጨፋሪ ነኝ ጨፋሪ ነኝ በይና ከዛ እንደዚህ ጋሽ ከዛ ላይ ዘፈን በራስሽ ላይ ስለማላውቅ አንቺ በማባናንች ጀምሩ ታለንት አለሽ አዎ ምንድነው ታለንት ፈራ ነው ጭፈራ አዎ ጥሩ ነው እስታቀቢልኝ እሺ አላዳው ቀብራራው ትጃጃለሽ አራዳው ደልሹ እስቲ ባግራውንድሽ ናቸው ከታረጎለች ችግር የለውም ከኬጂ ዋን ጀምሬ አንደኛ ስወጣ ነው እየወጣሁ ነው ከኬጂ ዋን ጀምሬ አንደኛ ስወጣ ነው ቆይ ሳልጠይቅሽ ጀምሩ ከካሜራ ጀርባ ያለ ቀረጻ ነው እንግዲህ ጀምሩ እና እንደዛ ያልሽ አረ በቃ ጀምሩ አክሽን ካት አክሽን አንደኛ ነው በህይወት ዘመን እንደኛ እየወጣ አረ አክሽን አረ ካት እንግዲህ ሰዎች ጸጥበል ስለዚህ ዝግጁ ነሽ ለአትግቢባቸው ሞነሽ ነው ናዝሬት ሂዶ ደሰናው ካት አክሽን እንግዲህ ሰዎች እንዳልኳችሁ እዚህ አንድ መንገደኛ አግኝቻለሁ ስለዚህ ጠቅላላ እውቀት እንጠይቃታለን ስምሽ እስቲ ማን ነው ስሜ ማዱስ ይባላል ኦኬ አረ ማዱስ ሆነሽ ነው ገለጠች ድምጽሽ አይሰማም
ሰላም ሰዎች እንግዲህ ዛሬ መንገድ ላይ ያገኛቸውን ሰዎች ጠቅላላ እውቀት ነው የምጠይቀው ማለት ነውና አብዛኞቻችሁ ሰብስክራይብ አታርጉ ሰብስክራይብ እያደረጋችሁ እንግዲህ ሰዎች እንዳልኳችሁ እዚህ አንድ መንገደኛ አግኝቻለሁ ስምሽ ማን ነው ስሜ ማዱ ሰለሞን ይባላል 15 ዓመቴ ነው ስንተኛ ክፍል ነሽ ዘጠነኛ ክፍል አሁን ወደ ቀጣይ 10ኛ ክፍል ነሽ እሺ ስላገኘሽ ደስ ብሎኛል እንግዲህ እስቲ ስለ ባክግራውንድ ሻጮች ከኬጃ አንጀምሬ አንደኛ ስወጣ ነው ያደግኩት በጣም ደስ ይላል ስለዚህ ዛሬ መላሽ መንገደኛ አግኝቻለሁ ማለት ነው እንግዲህ ሰዎች እዚህ ደግሞ ሌላ መንገደኛ አግኝቻለሁ እስቲ ስምሽ ማን ነው ምናምን ስሜ ፓታቴሮ ይባላል እሺ ያው 16 ዓመት ነው ስንተኛ ክፍል ነሽ 11 ጥሩ ነው እስቲ እንዴት ነው ባክግራውንድሽ ከትምህርት ጋር ማለት ከኬጃ አንጀምሬ በተለይ ጀነራል ላይ አንደኛ እሺ ጥሩ ነው ብቻ ዛሬ ጠቅላላ እውቀት ነው የምጠይቅሽ የመጀመሪያው ጥያቄ ቻይና በየትኛው አህጉር ነው የምትገኘው ራሷ ቻይና ውስጥ ነው ቻይና የትኛው አህጉር ውስጥ ቻይና ራሷ አህጉር ናት አይደለም አትጠራጠሪ እሺ የመጀመሪያው ጥያቄ ቻይና በየትኛው አህጉር ትገኛለች አፍሪካ አይደለም እሺ የቀጣዩ ጥያቄ ደግሞ የእነ ቶሎ ቶሎ ቤት ይመስላል ስንት ቤት አይደለም እሺ የቀጣዩ ጥያቄ የሚሆነው ደግሞ ምሳሌ አነጋገር ነው ታውቂዋለሽ ብዬ አስባለሁ የእነ ቶሎ ቶሎ ቤት ግድግዳው ፈራሳ አይደለም እሺ ቀጣዩ ጥያቄ የሚሆነው ደግሞ ንፋስን በሜትር ምንለካ ከሆነ ከሰሜን እስከ ደቡብ ያለው ርዝመት ስንት ይሆናል ንፋስ የት እንዳለ ይታወቅ ንፋስ የት እንዳለ ይታወቅ የቀጣዩ ጥያቄ የሚሆነው ደግሞ ንፋስ በሜትር የሚለካ ከሆነ ከሰሜን እስከ ደቡብ ያለው ስንት ርዝመት ይሆናል ደቡብ ያለን ጠፋይ ነው በዚህ በሰሜን በኩል 90 በደቡብ በኩል 90 አንድ ላይ ሲሆን ያው በዲግሪ 1000 አይደለም እሺ ከሶስት ጥያቄዎች ውስጥ ምንም ስላልመለሽ ምንም አልሰጥሽም ግን ስላገኘሽ ደስ ብሎኛል ታላንት ካለሽ ታላንትሽን እንግዲህ ታላንት የጭፈራ ነው ኦይ ጋስ ጭፈራ ሲጨፍሪልኝ እንግዲህ እንዳልኳችሁ ሰዎች እዚህ አንድ መንገደኛ አግኝቻለሁ እስቲ ስምሽ ማን ነው ስሜ ማዶት ይባላል ስሜ 13 ዓመት ነው ኦኬ በጣም ደስ ይላል ስንተኛ ክፍል ነሽ 9 እሺ አና ቆይማ እሺ ቤት ያው ጋይሶች ከካሜራ ጀርባ ያለው እንትን ነው ያው እስቲ ይሄንን በደንብ ይዩት ይሄ ምናምን እንዳይታይ እኛና መስጠቱ ብቻ እግራችን ብዙ እንዳይ ያንተው ገበረ ሳይሆን ብቻ ይሄ ምናምን ታሩ እንዳይታይ እሺ ጀምሩ በይ እንግዲህ ሰዎች እንዳልኳችሁ እዚህ አንድ በእንጨት ለምን እንደዚህ ያለንም